በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በዚያ ዘመን ስለ ሕዝቦች የሚቆመው ታላቁ አለቃ ሚካኤል ይነሳል። ሕዝብም ከሆነ ጀምሮ እስከዚያ ዘመን ድረስ እንደርሱ ያልሆነ የመከራ ዘመን ይሆናል። በዚያም ዘመን በመጽሐፉ ተጽፎ የተገኘው ሕዝብ ሁሉ እያንዳንዱ ይድናል። ትንቢተ ዳንኤል 12 ቁጥር 1። ግንባሬን አልሰጥህ መሳለሚያዬ ነው፣ ቀኝ እጄን አልሰጥህ ማማተቢያዬ ነው። መላው ሰውነቴ የአምላክ ማደሪያ ነው። ጠላቴ በኢየሱስ እቃወምሃለው፣ በትምህርተ መስቀል እገሥጽሃለው። ባልጠበቅኩት መንገድ አደባሆይ ጠላቴ፣ ደሞ በዚህ መጣ እስትንፋስ ሕይወቴ። ለኔስ አንድ ያለኝ አማኑኤል አባቴ፣ የሥላሴ ልጅ ነኝ ገለል በል ከፊቴ። አስጨናቂው ዘመን እንደሆን አውቃለሁ፣ ግን ደግሞ ጌታዬ ሁሌም ከፊቴ ነው። ሊፈጸም ግድ ነው ጌታ ያለው ሁሉ፣ የትንቢት ጊዜ ነው እንዲፈጸም ቃሉ። ስለዚህ አልሰጋም በነገሮች ሁሉ፣ ባልጠበቅኩት መንገድ አደባሆይ ጠላቴ፣ ደሞ በዚህ መጣ እስትንፋስ ሕይወቴ። ለኔስ አንድ ያለኝ አማኑኤል አባቴ፣ የሥላሴ ልጅ ነኝ ገለል በል ከፊቴ። እምነቴን ላልክዳት ከንቱ ትለፋለህ፣ ምልክቴ መስቀል መሆኑን ታውቃለህ። የሞት መርዝ ያለበት ምልክት አልሻም፣ እስከ መጨረሻ የሚጸን አይሞትም። ሥጋዬም ብትገለው ነፍሴን አታገኝም። ባልጠበቅኩት መንገድ አደባሆይ ጠላቴ፣ ደሞ በዚህ መጣ እስትንፋስ ሕይወቴ። ለኔስ አንድ ያለኝ አማኑኤል አባቴ፣ የሥላሴ ልጅ ነኝ ገለል በል ከፊቴ። በሚያብለጨልጨው ዓለም ተደብቀ፣ ለሰው ልጅ አሳቢ ለመሆን ተሻለ። ግን አንስተውም ዘዴህ መቼ ጠፋን፣ እናመልጥሃለን ወንጌል ያነበብን። ቀኒቱም ታጥራለች በአምላከ ቅዱሳን፣ ባልጠበቅኩት መንገድ አደባሆይ ጠላቴ፣ ደሞ በዚህ መጣ እስትንፋስ ሕይወቴ። ለኔስ አንድ ያለኝ አማኑኤል አባቴ፣ የሥላሴ ልጅ ነኝ ገለል በል ከፊቴ
ግን አያስተውልም። መጽሐፈ ኢዮብ ምዕራፍ 33 14። አነሳስቶ ላስጀምረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይድረሰው። አሜን።